ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን የፋስት ስፖርት ዩብ ነው። በኤፍኤ ካፕ የአራተኛ ዙር ጨዋታዎች አርብ ምሽት 4 ሰዓት ከ45 ላይ ቼልሲ ከሜዳ ውጪ ከሁል ሲቲ ጋር ይፋልማል። ጨዋታውን በተመለከተ የተሰሙ አዳዲስ መረጃዎችን የማቀርብላችሁ ይሆናል። አሰልጣኝ ሊያም ሮዚነር ጨዋታውን በተመለከተ ሀሳባቸውን ሰጥቷል። አሰልጣኙ ያነሷቸውን ዋና ጉዳዮችን እንመለከታለን። እንደዚሁም የቼልሲው ወሳኝ ተጫዋች የሆነው ማርክ ኩኩሪያ ጉዳት አጋጥሞት በርካታ ሳምንታት ከሜዳ እንደሚርቅ እየተዘገበ ይገኛል። የማርክ ኩኩሪያን የጉዳት ሁኔታን እንመለከታለን። ሌሎች ቼልሲን የተመለከቱ መረጃዎችን የማጋራችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። በእንግሊዛውያን ዘንድ እጅግ ተወዳጅና ጥንታዊ የሆነው የኤፍኤ ካፕ ውድድሮች እንግዲህ አርብ፣ ቅዳሜና እሁድ በርከት ያሉ ጨዋታዎች ይካሄዱበታል። ቼልሲ እንግዲህ ከሜዳ ውጪ ወደ ሁል ሲቲ በማቅናት ከሁል ሲቲ ጋር የሚያደርገው ጨዋታ ይጠበቃል። ቼልሲ እንግዲህ በሶስተኛ ዙር የኤፍኤ ካፕ ጨዋታ ቻርልተን አትሌቲክን ሜዳው ድረስ ሄዶ 5-1 ማሸነፉ ይታወሳል። በዚህም አራተኛ ዙር ቀጥታ ተቀላቅሏል ማለት ነው። እንደዚሁም ሁል ሲቲዎች ጠንካራ ቲም ናቸው። አሁን ሻምፒዮንሺፕ ላይ የሚጫወቱት የእንግሊዝ ሁለተኛ ሊግ ላይ ነው እንግዲህ እየተጫወቱ የሚገኙት። 2017 ላይ የእንግሊዝ ፕሪሚየር ሊግ ሲጫወት የምናስታውሰው ቡድን ነው። እንደዚሁም ወደዚህ የአራተኛ ዙር ኤፍኤ ካፕ ሊቀላቀሉ የቻሉት ብላክበርንን 4-3 በሆነ የፔናልቲ ውጤት በማሸነፍ ነው። 90 ደቂቃ 0-0 ጨርሰው እንግዲህ ሁል ሲቲ ብላክበርን ሮቨርስን 4-3 በሆነ የፔናልቲ ውጤት አሸንፎ ነው እንግዲህ ለዚህኛው ዙር ከቼልሲ ጋር ሊደለደሉ የቻሉት ማለት ነው። እንግዲህ አሁን ላይ ሁል ሲቲ በእንግሊዝ የሻምፒዮንሺፕ ጨዋታ ጠንካራ እንቅስቃሴ እያደረገ ይገኛል። 54 ነጥብ በመያዝ አራተኛ ደረጃ ላይ ይገኛልና ወደ ፕሪሚየር ሊጉ ለመቀላቀል ከፍተኛ ፉክክር ከሚያደርጉ ክለቦች አንዱ ሁል ሲቲ ነው ብሎ መናገር ይቻላል። በጣም ጠንካራ ናቸው። ያለፉት 5 ጨዋታዎችም ስንመለከት ብዙዎቹን ማሸነፍ ችሏልና ቼልሲ ሁል ሲቲ የሚያደርገው ጨዋታ እጅግ ተጠባቂ ነው ብሎ መናገር ይቻላል። ቼልሲም ትልቅ ፈተና ይጠብቀዋል ተብሎ ይጠበቃል። ምክንያቱም እነዚህ የቻምፒዮንሺፕ ክለቦች ያላቸው ተስፋ ኤፍኤ ካፕን ማሸነፍ ነው። ከዛ በኋላ ለመታየት ተጫዋቾቹ ለዓለም ሕዝብ ራሳቸውን ለማሳየት ከቼልሲ እንዳሉ ትልልቅ ቲሞች ጋር ሲጫወቱ ከፍተኛ እንቅስቃሴ ብቃታቸውን ለማሳየት በጣም በጥሩ ሁኔታ እንደሚጫወቱ ይታወቃልና ከቼልሲ ጋር እንደዚሁ ሁል ሲቲ የሚያደርገው ጨዋታ በጣም አስቸጋሪ ሊሆንበት ይችላል። በቀላሉ የሚታይ ጨዋታ አይደለም። ሁል ሲቲ እና ቼልሲ እንግዲህ በአጠቃላይ 13 ጊዜ ተገናኝተዋል። በእንግሊዝ ፕሪሚየር ሊግ፣ በኤፍኤ ካፕ፣ በካርሊንግ ካፕ በሁሉም የውድድር አይነቶች 13 ጊዜ ተገናኝተዋል። ሁል ሲቲዎች አንድም ጨዋታ ቼልሲን ማሸነፍ አልቻሉም። ቼልሲ 11ዱን ማሸነፍ ችሏል። 11 ጊዜ አሸንፏል። ሁለቱን ጨዋታ ብቻ ነው እንግዲህ በአቻ ውጤት ጨዋታቸውን ያጠናቀቁት። ስለዚህ ከ13ቱ ቼልሲ እንግዲህ አንድም ጨዋታ አልተሸነፈም። በአንጻሩ ሁል ሲቲዎች ከቼልሲ ጋር አንድም ጨዋታ ማሸነፍ አልቻሉም ማለት ነው። ሁለቱ ቡድኖች ከዚህ በፊት ጃንዋሪ 20 ላይ ተገናኝተው ቼልሲ 2-1 ማሸነፍ ችሏል፣ በኤፍኤ ካፕ ማለት ነው። እንደዚሁም 2015 ላይ እንደዚሁ ኤፍኤ ካፕ ላይ ተገናኝተው ቼልሲ 4-0 ነው ማሸነፍ የቻለው። እንደዚሁም 2017 ላይ በአሰልጣኝ ኢንዞ ኮንቴ ዘመን ማለት ነው ቼልሲ 2-0 አሸንፏቸዋል፣ በእንግሊዝ ፕሪሚየር ሊግ ማለት ነው። በ2017 ሁል ሲቲ የፕሪሚየር ሊጉ ተሳታፊ ነበረ። ከዛ በኋላ ወርደው ነው እንግዲህ ወደ ዲቪዚዮን ወደ ሻምፒዮንሺፑ ሊቀላቀሉ የቻሉት ማለት ነው። አሁን እንግዲህ አርብ ምሽት 4 ሰዓት ከ45 ላይ ከቼልሲ የሚያደርጉት ጨዋታ በእጅጉ ይጠበቃል ማለት ነው። የሁል ሲቲን አጠቃላይ ሁኔታ ስንመለከት በአስኪ 5 ጨዋታዎችን እንመልከት። ብሪስቶል ሲቲን በብሪስቶል ሲቲ 2-3 በሆነ ውጤት ተሸንፏል፣ ከሜዳ ውጪ ማለት ነው። እንደዚሁም ከዋትፎርድ ጋር 0-0 ተለያይተዋል። ይሄ የምነግራችሁ እንግዲህ የሻምፒዮን ወይም የእንግሊዝ የሁለተኛ ሊግ ውጤት ነው። ለፕሪሚየር ሊግ ለማለፍ ቡድኖች ትልቅ ተጋድሎ የሚያደርጉበት እንደሆነ ይታወቃል ማለት ነው። ከዋትፎርድ ጋር 0-0 ተለያዩ። ዋትፎርድም እንደዚሁ የፕሪሚየር ሊግ ተጋጣሚ እንደነበር ከዚህ በፊት እናውቀዋለን። ብላክበርን ሮቨርስን 1-0 ማሸነፍ ችሏል። እንደዚሁም ስዋንሲ ሲቲን 2-1 አሸንፈዋል። ስዋንሲ ሲቲን በቅርቡ የምናስታውሰው ነው፣ ከዚህ በፊት እንደዚሁ ወርዶ ነው ማለት ነው። ፕሪስቶል ኖርዝ ኢንድ እንደዚሁ 3-0 አሸንፈዋልና እንዳጠቃላይ ውጤታቸውን ስንመለከት መጥፎ የሚባል አይደለም። በሻምፒዮንሺፑ ጥሩ ተጋድሎ እያደረጉ ይገኛሉ። የሻምፒዮንሺፑን እንዳጠቃላይ ለመናገር ያህል ሚድልስብሮ 61 ነጥብ በመያዝ ይመራል። ኮቨንተሪ 59 ነጥብ፣ ኢፕስዊች
ታውን 54 ነጥብ እንደዚሁም ሁል ሲቲም 54 ነጥብ ይዞ ከአራተኛ ደረጃ ላይ ይገኛልና ከሶስተኛ ካለው ቲም ጋር በነጥብ ብቻ ነው በጎል ልዩነት ብቻ ነው የሚለያዩትና እንግዲህ ቼልሲ ከሁል ሲቲ የሚያደርገው ጨዋታ ተጠባቂ ነው። ቼልሲ ከሊድስ ጋር 2-2 በሆነ አቻ ውጤት ማጠናቀቁ ይታወቃል። ወልቭስን 3-1 ማሸነፍ ችሏል። ከአርሰናል ጋር 1-0 ተሸንፏል። ዌስትሃምን 3-2 እንደዚሁም ናፖሊን 3-2 በማሸነፍ ከአምስቱ ጨዋታዎች እንግዲህ በአንዱ ብቻ ነው የተሸነፈው። እንደዚሁም በአንዱ ጨዋታ ብቻ ነጥብ ሊጥል ችሏል ማለት ነው። እንደ አጠቃላይ ቼልሲ ስንመለከተው መጥፎ የሚባል ጊዜ ወይም ደግሞ መጥፎ የሚባል ውጤት አይደለም ያሉት የቼልሲን እስከ 9 ያሉ ጨዋታዎችን ስንመለከት የቼልሲ አሰልጣኝ ሊያም ሮዚነር ፕሬስ ኮንፈረንስ ላይ ተገኝተው ይህንን ጨዋታ ወይም ደግሞ ከሁል ሲቲ ጋር የሚደረገውን ጨዋታ በተመለከተ ማብራሪያ ሰጥቷል። ከጋዜጠኞችም በርካታ ጥያቄዎች ተነስተውላቸው እንግዲህ ሀሳባቸውን ሰጥቷል ማለት ነው። ይህን ጨዋታ በተመለከተ አንድ ያሉት ነገር አለ። አስቸጋሪ ጌም ነው። በጣም ትልቅ ፉክክር ይጠብቀናል። ይህን ውድድር ግን ማሸነፍ እፈልጋለሁ። ይህን ውድድር ንቄ አልገባም ብሏል። በጣም የሚገርመው ነገር ከሻምፒየንስ ሊግና ከእንግሊዝ ፕሪሚየር ሊግ ለይቼ ያላየውም ሲሉ ነው አሰልጣኝ ሊያም ሮዚነር የተናገሩትና ምን ያህል ጨዋታውን ለማሸነፍ ይህን ዋንጫ ለማሸነፍ ቁርጠኛ እንደሆኑ የሚያሳይ ነው። ከፕሪሚየር ሊግም ከሻምፒየንስ ሊግ ለይቼ ያላየውም እኩል ነው የማየው ብሏል። ስለዚህ በእኩል መጠን ይህንን ጌም ለማሸነፍ መሰለፍ ያለባቸውን ወሳኝ ተጫዋቾችን ሁሉ አሰልፌ ጨዋታውን አሸንፋለሁ ሲሉ ነው እንግዲህ አሰልጣኝ ሊያም ሮዚነር የተናገሩት። ቃል በቃል በእንግሊዝኛ ያሉት ምንድነው? I don't see it any different to a Premier League game or a Champions League ሲሉ ነው እንግዲህ ምንም ለይቼ አላየውም በማለት ለዚህ የኤፍኤ ካፕ ውድድር ከፍተኛ ትኩረት እንደሚሰጡት ተናግረዋል። ሌላው አሰልጣኙ የማርክ ኩኩሪያን ጉዳት አንስተዋል። እንግዲህ ማርክ ኩኩሪያ ቼልሲ ከሊድስ ጋር በነበረው ጨዋታ ላይ ተቀይሮ እንደወጣ የምናስተውለው ነው እና አሁን ኢንዞ ማሬስካ ምንድነው ያሉት? እውነት ነው ጉዳትን አስተናግዷል። ይሄ የጡንቻ ጉዳት አጋጥሞታል። እየመረመርን ነው ብለዋል። እንግዲህ የጉዳት መጠኑ ምን ያህል የሚለው ነገር እስካሁን አልታወቀም። እየመረመርን ነው ብለዋል። እንግዲህ የቼልሲ ውስጥ አዋቂ ምንጮች እየተናገሩት እንዳለው ከሆነ ማርክ ኩኩሪያ እስከ 3-4 ሳምንት ከሜዳ ሊርቅ እንደሚችል ነው የገለጹ የሚገኙት። ይሄ ለቼልሲ ትልቅ ራስ ምታት ነው ብሎ መናገር ይቻላል። ምክንያቱም ኩኩሪያ ለቼልሲ እጅግ አስፈላጊ ተጫዋች ነው። በተለይ በዚህኛው ዓመት አስደናቂ እንቅስቃሴ ከሚያሳዩ ተጫዋቾች መካከል ከጃኦ ፔድሮ ቀጥሎ ትልቁን ምሰጠው ለማርክ ኩኩሪያ ነው። ስለዚህ የማርክ ኩኩሪያ ጉዳት አሳሳቢ ነው። 4 ጨዋታ የሚያመልጠው ከሆነ ቼልሲ ይጎዳል ብዬ አስባለሁ። በሱ ቦታ ያለው ጆሬል ሃቶ ነው። ሃቶ ገና ሊጉን አልለመደም። እንቅስቃሴ ላይ ደካማ ሁኔታ እያየሁበት ነውና ማርክ ኩኩሪያ ጉዳት ማስተናገዱ ለቼልሲ ትልቅ ራስ ምታት ነው። አሰልጣኝ ሊያም ሮዚነርም እንደዚሁ ጉዳት ማስተናገዱን እንግዲህ ገልጸው የጉዳቱን ሁኔታ አሁን መናገር አልችልም፣ ዶክተሮች በሚያሳውቁኝ መሰረት አሳውቃለሁ ብለዋልና ምናልባትም ከ3 ሳምንት እስከ 1 ወር ከሜዳ የሚርቅበት ሁኔታ ይፈጠራል ማለት ነው። ሌላው ለቼልሲ ደጋፊዎች ጥሩ ዜና ጀምስ ተመልሷል። ጀምስ ተመልሶ ልምምድ መስራቱን ነው አሰልጣኝ ሊያም ሮዚነር የተናገሩት። ስለዚህ በዚህ ጨዋታ ላይ የመሰለፍ እድል ይኖረዋል። ምክንያቱም ያለፉት 3 ጨዋታዎች አልተሰለፈም ጀምስ። ስለዚህ በደንብ ራሱን ለመገምገምና ከጉዳት ሙሉ ለሙሉ ማገገሙን ለማረጋገጥ በዚህ ጨዋታ ላይ እንግዲህ አሰልጣኝ ሊያም ሮዚነር ያሰልፉታል ተብሎ ይጠበቃል። ስለዚህ ጀምስ ወደ ልምምድ መመለሱ አሰልጣኝ ሊያም ሮዚነርን አስደስቷቸዋልና ስለዚህ ጀምስ ሊሰለፍ የሚችልበት እድል እንዳለ አሰልጣኙ ገልጿል። ሌላው እንግዲህ ቼልሲ አዲስ ያስፈረመው ወይም ደግሞ ከስትራስበርግ ያስመጣው ተጫዋች ማማዱ ሳር ነው። ማማዱ ሳር እንግዲህ ሊሰለፍበት የሚችልበት እድል እንዳለ ነው አሰልጣኝ ሊያም ሮዚነር የተናገሩት። የመጀመሪያውን የቼልሲ ጨዋታ ከሁል ሲቲ ጋር በሚደረገው ጨዋታ ላይ ይሰለፋል ማለት ነው። ከነ ባዲያሽሊ ጋር ያጣምሩታል ተብሎ ይጠበቃል። የመሃል ተከላካይ እንደሆነ ይታወቃል። ይህ ተጫዋች ከሴኔጋል ብሔራዊ ቡድን ጋር የአፍሪካ ዋንጫን ማንሳት የቻለ አስደናቂ ተከላካይ ነው። ስለዚህ አሰልጣኝ ሊያም ሮዚነር በዚህ ጨዋታ ላይ እንደሚያሰልፉት ነው ፍንጭ የሰጡት። የመሰለፉ ነገር አጠራጣሪ አይደለም ማለት ነው። አሰልጣኙ ከሊድስ ጋር ስለነበረው ጨዋታ ተጠይቀው ነበረ። ምንድነው ያሉት? 99% እኔ በምፈልገው መልኩ ነው ቡድን የተጫወተው ብሏል። ምንም እንኳን ጨዋታውን ባናሸንፍም 99% እኔ በምፈልገው መልኩ ተጫውተዋል። ከኳስ ጋር የነበራቸውም ንክኪ ከኳስ ውጪም ከኳስም ጋር
የነበራቸው ሁኔታ ተጫዋቾቼ እኔ በምፈልገው መልኩ ነበር ያደረጉት። በጣም በጨዋታው ደስተኛ ነኝ ብለዋል። እንደዚሁም በእጅ ኳስ ተነክቶ ነበር፣ ኳሱ መቆም ነበረበት፣ መግባት አልነበረ፣ ጎሉ መሻር ነበረበት ሲሉ ነው ሐሳባቸውን የሰጡት። አሁን ላይ የቼልሲ ተጫዋቾች እኔ በምፈልገው መልኩ ነው እየተጫወቱ የሚገኙት፣ በዚህም ደስተኛ ነኝ ሲሉ ነው እንግዲህ አሰልጣኝ ሊያም ሮዚነር ፕሬስ ኮንፈረንስ ላይ የተናገሩት። የቼልሲና የሁል ሲቲ ጨዋታ እንግዲህ ምን መልክ ይኖረዋል የሚለውን ጉዳይ ስንመለከት ሮበርት ሳንቼዝ ረፍት ያገኛል። ፊሊፕ ጆርጊንሰን ሙሉ ለሙሉ ከጉዳት አገግሞ ለጨዋታ ዝግጁ በመሆኑ አሰልጣኝ ሊያም ሮዚነር ፊሊፕ ጆርጊንሰንን ይጠቀማሉ ተብሎ ይጠበቃል፣ በበረኝነት ማለት ነው። እንደዚሁም ማማዱ ሳር ሴንተር ባክ ሆኖ ከባዲያሽሊ ጋር ይጣመራል። ማማዱ ሳር የሚሰለፍበት ሁኔታ 100% የተረጋገጠ ነው ብሎ መናገር ይቻላል። ከባዲያሽሊ ጋር ተጣምረው እንግዲህ የቼልሲን የተከላካይ ክፍል ይመራሉ ተብሎ ይጠበቃል። ጀምስ ተሰላፊ ነው፣ ምንም ጥርጥር የለውም። ምክንያቱም ያለፉትን 3 ጨዋታዎች ላይ አልተሰለፈም። ስለዚህ በዚህኛው ጨዋታ የመሰለፍ እድል ይኖረዋል ማለት ነው። ወደ ብቃቱ እንደተመለሰም የሚያረጋግጥለት ራሱን የሚፈትሽበት ጨዋታ ስለሚሆን ጀምስ የመሰለፉ ነገር እርግጥ ነው። ሌላው ደግሞ ጆሬል ሃቶ ኩኩሪያን ተክቶ ወደ ሜዳ ይገባል። እንግዲህ ማርኮ ኩኩሪያ በርካታ ሳምንታት ከሜዳ እንደሚርቅ ይታወቃልና አሁን ላይ በቦታው ፊት ሆኖ ያለው ጆሬል ሃቶ ነው። ስለዚህ ጆሬል ሃቶ የማርኮ ኩኩሪያ ቦታ ይሸፍናል። ሌላው አንድሬ ሳንቶስ እና ካይሴዶ የቼልሲን የመሃል ክፍል ይመራሉ ተብሎ ይጠበቃል። እንግዲህ ላቪያና ዳሪዮ ኢሶጎ መጎዳታቸውን ተከትሎ እነዚህ ተጫዋቾች እረፍት ማግኘት አይችሉም። ምናልባትም ላቪያና ዳሪዮ ኢሶጎ ቢኖሩ ኖሮ በእርግጠኝነት በዚህ ጨዋታ ላይ አንድሬ ሳንቶስንና ካይሴዶን አሳርፈው እነዚህ ሁለት ተጫዋቾችን ይጠቀሙ ነበር። ስለዚህ አሁን ላይ ግን ቼልሲ አማራጭ ስለሌለው መሃል ላይ እንግዲህ ላቪያንና አንድሬ ሳንቶስ እና ካይሴዶን ይጠቀማሉ ተብሎ ይጠበቃል። ሌላው ፔድሮ ኔቶና አሌሃንድሮ ጋርናቾም እንደዚሁ የመሰለፍ እድል ይሰጣቸዋል። ሁለቱ ተጫዋቾች ፔድሮ ኔቶ ተቀይሮ እየገባ ነበረ። እንደዚሁም አሌሃንድሮ ጋርናቾ 2 ጨዋታዎች ያህል አምልጦታልና በዚህ ጨዋታ ላይ በቋሚነት ይጀምራል ተብሎ ይጠበቃል። የቼልሲን የፊት መስመር ሊያም ዴላፕ ወደ ሜዳ ይገባል በቋሚነት። ጆ ፔድሮ ያሳርፉታል ተብሎ ይጠበቃልና እንዳጠቃላይ አሰልጣኙ 4-2-3-1 አሰላለፍ በመከተል ይህን ጨዋታ ለማሸነፍ ወደ ሜዳ ይገባሉ ተብሎ ይጠበቃል ማለት ነው። እንደው እንዳጠቃላይ ግምታዊ አሰላለፍ ስንመለከት ጀምስ፣ ማማዱ ሳር፣ ባዲያሽሊና ሃቶን የተከላካይ ክፍል ላይ ይጠቀማሉ። መሃል ላይ ሳንቶስና ካይሴዶ እንደዚሁም ኢንዞ ፈርናንዴዝ ይኖራሉ። ፊት መስመር ላይ ፔድሮ ኔቶ፣ አሌሃንድሮ ጋርናቾ እንደዚሁም ዴላፕ የቼልሲን የፊት መስመር ላይ ልናገኛቸው የምንችላቸው ተጫዋቾች ናቸው ማለት ነው። የእንግሊዝ እንግዲህ የአራተኛ ዙር የኤፍኤ ካፕ ጨዋታዎች አርብ፣ ቅዳሜና እሁድ አመሻሽ ላይ ይደረጋሉ። የመጀመሪያውን እንግዲህ አርብ ምሽት 4:45 ሲሆን ቼልሲ ከሁል ሲቲ ጋር የሚያደርገው ጨዋታ ይጠበቃል። ጨዋታው ምን መልክ ሊኖረው ይችላል የሚለውን ጉዳይ እንግዲህ አብረን የምንመለከት ይሆናል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ